በዲስካውንት ደግሞ አሁን መጥቼላችኋለሁ። ኦርደር አድርጉ። አይገርምም? ግራጁዌሽናቸው ገና ነው፣ ልብሳቸው ግን እያለቀላቸው ነው። አርቡ ስፋቱን እዩት፣ ወርዱ ስፋቱን እዩት። ነጠላው ትልቅ ነው። የኔ ልብስ ይውላችሁ ቀጭን ጥበብ ቢሆን ወርዱ ከዚህ ወደዚህ ትልቅ ነው። እንደዚህ አይነት ጥለት ነው ያላቀርብም። እንደዚህ ጠባብ የሆነ ይሄ ለሙሽራ እናቷ እናደርገውና እነዚህ ደግሞ ለአጃቢዎቹ እንደዚህ ቢሰራላችሁ ከለር ቀይሪልኝ ብላ ቀይሬላት ከሷ የተረፈ ነው። በዲስካውንት የወጣ ከፈለጋችሁ ቢጫ ከፈለጋችሁ ፒች ከለር በምትፈልጉት ከለር መርጣችሁ ነው። ይሄ ቀጭን ጥበብ አሁን ሀቅ ነው። ለአዲስ ዓመት ያሸመንኩት ነው፣ ግን በማንኛውም ሰዓት መለበስ የሚችል ነው። አርቡ ሰፊ ነው። ነጠላው ትልቅ ነው። 4 አርብ ነው። ነጠላው እንዴት እንደሚያምር እዩት። እንደዚህ ከለር እንቀያይራለን። አንዳንዴ ከለር ቀይረን አሰርተን ነው። እጅግ በጣም የሚያምር ልብስ ነው። በዲስካውንት በ12000 ብር ታገኙታላችሁ። ይሄ ዲስካውንት ችግሩ ምን መሰለክ፣ ስታሸምኑ ለምታሸምኑ ያለን መሸጥ ካልሆነ ከጃችን ያለው ብቻ ነው እንጂ ከጃችን ያለውን ነው። አሁን ይሸመን ቢባል ይሄ 15000 ምናምን ሊደርስ ይችላል። በዲስካውንት ደግሞ አሁን መጥቼላችኋለሁ። ኦርደር አድርጉ። ይሄ በ12000 ብር ቆንጆ ጥበብ፣ አርቡ ሰፊ፣ ነጠላ ቆንጆ የሆነ እንደምታዩት። እቺ ቆንጆ ጥበብ ደግሞ አዲስ ጥበብ ነች። እቺ እንኳን በቅርብ የወጣች ጥበብ ነች። 2 ከለር ነው ያላቸው። አንደኛው ታምራለች ግን አዲስ ጥበብ ነች። እውነት ቆንጆ ጥበብ ነች። እንዴት እንደምታምር እኔ ወደ ትልቁ ጥበብ አደላለሁ። ቀጭን ጥበብ ሲገባ ብዙ ጊዜ ፖስት አላደርግም። ለዛ ነው እዚህ ቤት ይሸጣሉ። ቤት ይሸጣሉ። እንደዚህ ዌኪንግ ከስተመር የሚመጡትም ይገዙታል ብዙ ጊዜ። እንዴት እንደሚያምሩ ያቸው 12000 ብር ናቸው። ቆንጆ ጥበብ ናቸው። አርቡ ሰፊ ነው ከዚህ ወደዚህ። ነጠላው በጣም ነው የሚያምረው። እስከ ሜትር ከ20 ይሆናል። በምትፈልጉት ከለር ኦርደር አድርጉ። 12000 ብር ናቸው። በዲስካውንት ነው የወጣላቸው። አርባቸው 4 አርብ ነው። የሚያማምር ነጠላ አላቸው። ከፈለጋችሁ በዚህ ከፈለጋችሁ በዚህ በምትፈልጉት በሁለቱም ያምራሉ። ኦርደር አድርጉ። እንዲቀጭን ጥበብና ቀለል ያለ ልብስ ቀለል ያለ ዋጋ ለምትፈልጉ ከስተመሮቻችን አለን። እቺ ደግሞ እንዴት እንደምታምር ይወት። እቺንም በታላቅ ዲስካውንት እያወጣንላችሁ ነው። 12000 ብር ነች። እንዴት እንደምታምር የኔ ልብስ ይውላችሁ ቀጭን ጥበብ ቢሆን ወርዱ ከዚህ ወደዚህ ትልቅ ነው። እንደዚህ አይነት ጥለት ነው ያላቀርብም። እንደዚህ ጠባብ የሆነ ታውቃላችሁ። መነኔ ጽድት ያለ ነው። አርበ ሰፊ ነው። ሽመና ጥራት ምንም ጥያቄ የለውም። ጽድት ያለ 2 አይን መነን ነው። ቀጭን ብትሉ ትልቅ ብትሉ ሽመና ጥራት ምንም ጥያቄ የለውም። ቆንጆ ነገር ነው የምናቀርብላችሁ። ይሄን በ12000 ብር ዛሬ ፍስ አድርጉት። የፈለጋችሁትን ውሰዱ። እንደምታያት ይችም ቆንጆ ጥበብ በ2 በ3 ከለር ነው የነበረው። አሁን ይሄኛው ከለር ሌሎቹ ተሸጡ መሰለኝ። ብዙ ከለር ነበራቸው። አሸመኛቸው ነው ከለር እየቀያየርኩ። በጣም ነው የምታምረው። ቆንጆ ልብስ ነች። አሁንም እንደነገርካችሁ እነዚህ ልብሶች 3-4 ፍሬ ብትሉኝ ምናልባት 2 ሊኖረኝ ይችላል እንጂ እንደ አዲስ ነው ማሸመንላችሁ። 12000 ብር ቢባል 12000 ብር ላይ ቀጥል ይችላል። 15-14 ሊሆን ይችላል። ለምን ሽመና በየወቅቱ ስለሚለያይ ማለት ነው። በዲስካውንት ነው ያወጣንላችኋለን። 12000 ብር ነች። እቺ ውሰዱ። በጣም ነው የምታምረው። እነዚህ እንዳሉ ራሴ ማሸመናቸው ሽመናዎች ናቸው። ማለትም የሆነ አንድ ሳምፕል ይሰጠኝና ከለር ቀያይሬ ሸማኔዎችን አሸመናቸዋለሁ ማለት ነው። እቺ ነጠላዋ ነች። እንዴት እንደምታምር እዩት። እንዲህ ሳደርግላችሁ ያምራል አይደል? በጣም ነው የሚያምረው። በዲስካውንት ነው። መነኑ ጽድት ያለ 2 አይን መነን ነው። ኦርደር አድርጉ። ሰርች ይልክላችኋል። እንደምታዩት ይችም የምታምር ቀጭን ጥበብ ሁሌም እሑድ የዛ ቸርችም ሆነ ቤተክርስቲያን ሲሄዱ ነጭ ልብስ ስለሚለብሱ እንደዚህ ቀለል ያለ ነገርም ያስፈልጋል። ቆንጆ ናቸው። እንደፈለጋችሁ አንገት ስታይል በመረጣችሁት ይሰራላችኋል። ቆንጆ ልብስ ነች። 5 አርብ ነች። 12000 ብር ነች። ኦርደር አድርጓት። እንዴት እንደምታምር ይዋት። በጣም ነው የምታምር። ጥለቷ በጣም ቆንጆ እንዴት እንደምታምር። አርቡ ሰፊ ነው። ይሄ አሁን የሆነች ከስተመሪ በግሪን ነበረ ከለር ቀይሪልኝ ብላ ቀይሬላት ከሷ የተረፈ ነው። በዲስካውንት የወጣ እቺ ቀጭን ጥበብ ደግሞ እንዴት እንደምታምር ይዋት። እቺም ከስተመሪ የድሮ ነጠላ መጣ ሸምኝልኝ ብላ ነው። የድሮ ነጠላ መጣ እባክሽ ነጠላ ሸምኝልኝ ብላ ነው። አሸምኝለት ነው። ግን ቆንጆ ነች። 2-3 አድርጌ ያሸመንኳት። እቺም እንዴት እንደምታምር ይዋት። 5 አርብ ነች። በጣም ነው የምታምረው። ነጠላዋም ቀሚሷም እንደዚህ ነች። እናቶች ይወዷታል። እቺን እርግጠኛ ታያታለህ። ፈርጥ ነች እኮ በጣም ቆንጆ ነች። ደስ የምትል ልብስ ቀጭን ጥበብ ነች። እቺም 12000 ብር ነች። ኦርደር አድርጉ። በ5 አርብ ነች። አንዳንዱ በ4 አርብ ነው፣ አንዳንዱ በ5 አርብ ነው። ወርዱ እንዴት እንደሚያምር እዩት። ወርደ ሰፊ ነው። መነኑ ዲስካውንት ስላወጣንላችሁ ችግር ያለበት እንዳይመስላችሁ። አንድም ችግር የለበትም። በጣም የሚያምር ጽድት ያለ 2 አይን መነን ነው። በምትፈልጉት ስፌት በምትፈልጉት ጥልፍ ይጠለፍላችኋል። አልቆለት 12000 ብር። እንደምታዩት እቺ ቀጭን ጥበብ በጣም የምታምር እቺን ማሸመኛት ነው። ሶፍክር ነች። ደስ አትልም? በጣም ነው የወደድኳት እኔ ራሱ እንዴት እንደምታምር። 5 አርብ ነች። 4 አርብ ነች። 4 አርብ ነች። በጣም ቆንጆ ጥለት ነች። እቺም የድሮ ጥበብ ነች። እንዲሁ የሆነ ሳምፕል ያመጡና አሸመኝልኝ ይላሉ። ያው ጊዜ ይወስድብናል እንጂ እናሸምንላቸዋለን። ብዙ ጊዜ ከነሱ ሳምፕል የተራረፉ ናቸው። እቺም 12000 ብር ነው። ዛሬ በ12000 ብር ነው። በቃ ወጥ የሆነ ዋጋ ነው።
እስኪ አሁን ምን ትሉ ቅናሽ ሆነ አትሉም ከሆነ ውድ ነው ትሉኛላችሁ ኮሜንት ጻፉ እንጂ ባይተው እንዴ ለምን አዝራው ለምትሉ አሁን ደግሞ ጥራት ያለው ዕቃ ነገራችን ላይ እኛ ከፍ ያለ ሂሳብ የሚሸጥም ጥርት ያለ ጽድት ያለ የትም ያልታየ ልብስ ነው አምጠን ያው ዋጋ ከፍ ቢልም የሚገባው ስለሆነ የሚገባውና ቆንጆ ነገር ስለምናቀርብ ነው ገብቷል እንዴት እንደሚያምሪው እቺ 12,000 ብር ነች በጣም የምታምር አርቡ ሰፊ የሆነ ጽድት ያለ ልብስ እንደምታዩት ደግሞ የምታምር ደረጃ ጥበብ የሚባለው ነገር ግን አልተረሳም በጣም ተው ነው አንደኛ ራስ ፖስት ካርኩ ደረጃ ነገር በጣም ቆየው ግን እኮ ብዙ ደረጃ ልብስ አለኝ እንዴት እንደምታምር ደረጃ ልብስ በጣም ነው የሚያዘንጠው የሆነ ሰዓት ላይ በጣም ፋሽን ነበር እየጠፋ ነው መሰለኝ አሁን ደግሞ ቀዝቀዝ ብሏል እንደው አሁን ይነሳል እንዴት እንደምታምር ያስች ደረጃ በጣም የምታምር ዲዛይኗ ቆንጆ ሆነች ከፈለጋችሁ እንደዚህ ይቆረጥላችኋል እያልን መከራችሁን አብልተናችሁ ነበር የሆነ ሰዓት ላይ አሁንም እንደዚህ ከፈለጋችሁ እንደዚህ ይሰራላችኋል ከፈለጋችሁ በሙሉ ይሰራላችኋል እንዴት እንደምታምር ሲም አልቆልት 12,000 ብር ነው 4 አርብ ነው ኦርደር አድርጉት ሰርተን እንልክላችኋለን 1-2 ፍሬ ይኖራሉ እነዚህ ከተገኘም እንፈልጋለን ሸማኔ ላይ ለማንኛውም እንደዚህ ቀጭን ጥበብ ዲስካውንት ስለሚወጣ ከዚህ ከከተማ ያለው ሰው ራሱ ዲስካውንት ሲባል በጣም ነው የሚመጣ የሆነ ሰዓት ላይ 10,000 ብር ዲስካውንት አላወጣን በስማም በአካል መጡ እንዴ በጣም ነው ባለው ነው አሁንም ነው ይኸው በዲስካውንት ወጥቶላችኋል ካሁኑ ኦርደር አድርጉ እንደምታዩት እቺ ደረጃ ጥበብ እጅግ በጣም የምታምር ቆንጆ ከለር ቆንጆ ዲዛይን ያላት ደስ የምትል ቁልጭ ቅልብጭ ያለች በጣም የምታምር ልብስ ሁለት አይን መነን ምንም ጥያቄ የለውም ሁለት አይን መነን ሁሉም ልብሶቻቸው ሁለት አይን መነን ናቸው መሀል ያለችው ደረጃ ደግሞ እቺ ደግሞ እንዴት ያደርጋታል ብዙ ጊዜ ቀጭንና ቀጭን ነው ከላይና ከታች የሚሆነው አይደል ይሄ ግን ሰፊና ሰፊ ነው ከፈለጋችሁ እንደዚህ ይቆረጣል ኦኬ ከፈለጋችሁ እንዳለው ያምራል በሙሉ ያምራል ይሄን በትልቅ ዲስካውንት በ12,000 ብር ነጠላው እቺን ትመስላለች በጣም ነው የምታምረው ደስ የምትል ዲዛይን ነች ለፋሲካ ካሁኑ ኦርደር አድርጉ ለግንቦት ለሰኔ ፕሮግራም ያላችሁ ሰዎች ካሁኑ ኦርደር ያድርጉ ነው ባይዘዋይት እነሱም እየሰሙን ነው ካሁኑ ኦርደር አድርጉ ለእናንተም ለኛም ነው ጥቅሙ እንደምታዩት ታምራለች 12,000 ብር ነች እቺ በታላቅ ዲስካውንት ነው ኦርደር አድርጉ እቺ ቀጭን ጥበብ ደግሞ እንዴት እንደምታምር 74 ቁጥር ወይም ፌሮዚቲ ዋሰማዊ ብዙ ስም አላት ብቻ ተወዳጅ ከለር ነው ከለሩ እንዴት እንደምታምር ያት ደረጃ ነች እጅግ በጣም ቆንጆ ደረጃ ጥበብ ነች ዝም ያለች በቃ አንዳንዴ ወደ ውድ ቀን ዝንጥ የምትሉበት ቀለል ያለ ልብስ የት ላገኝ ምን አይነት ዲስካውንት ያለው ትላለህ ፕሮግራም ካልሆነ 10,000 ብር ማውጣት ከባድ ነው አትፈልግም ፕሮግራም ሲሆን ነው ወጭ ማውጣት የምትወድ በፕሮግራም ስለሆነ ሁሉም ነገር ማለት ነው እነዚህ ግን ፕሮግራም የሚያስቱ ልብሶች ናቸው ፕሮግራም ባታረጉም ግዟቸው ይኖራችሁ ፕሮግራም ስታረጉ ደግሞ ላይገኙ ይችላሉ ስለዚህ ያዟቸው ደረጃ መቆረጥ ይችላል ደረጃ ሳይቆረጥ መሰራት ይችላል በጣም ቆንጆ ልብሶች ናቸው አንገት ስታይል በመትፈልጉት መልኩ ስፌት ስታይል በመትፈልጉት መልኩ ተሰፍቶ ተጠልፎ 12,000 ብር እንደምታዩት ይሄ ቆንጆ ጥበብ በግሪን ከለር ነበረው በቀይ ከለር ነበረው ይሄ ደግሞ በጥቁር ከለር ነውና ይሄ ልብስ ታውሳለህ የኔ ልብስ ነው መጀመሪያ ፖስት ያደረኩት በግሪን 16,000 ብር ነበር ያኔ ስንሸጠው የነበር አሁን በታላቅ ዲስካውንት በ12,000 ብር ይውጣ በቃ አይተረፍበት ይውጣ ለእናንተ ተጠቅመው ትንሽ ያለሽ ነው መሰለኝ 16 ለምንሰራው የነበር በጣም ነው የሚያምረው 12,000 ብር ነው ኦርደር አድርጉት 2-3 ካላችሁ ግን ያው ይጨምራል አንድ ልብስ ነው ያለ እሺ እንደዚህ ብላክ ከለር ጥቁር ከለር ለምትወዱ በጣም ነው የሚያዘንጠው ነገራችን የጥቁር ከለር ቆንጆ ልብስ ነው ኦርደር አድርጉት 12,000 ብር ነው በታላቅ ዲስካውንት ነው ይወጣላችሁ ነጠላው እንዴት እንደሚያምር ላሳያችሁ ለኔ ሳለብሰው ተለዘዙት ይሄን ነገር ካልሆነ እንለብሳለን እኔ ነው የምለብሰው እንደዚህ ጥረት ስለምወድ እንዴት እንደሚያምር እኔ በግሪን አለኝ ይሄ ልብስ በርግጥ በጣም ቆንጆ ልብስ ነው ዋጋው 12,000 ብር ዛሬ በ12,000 ብር ነው ያልቃል አርቡ ስፋቱን እዩት ወርዱ ስፋቱን እዩት ነጠላው ትልቅ ነው የታወቀ ነው ልብሳችን አሁንም ይሄ ልብስ ግን ትንሽ ጨመር ይላል አረደ አውነት ሊገኛ አይደለም ይሄ ልብስ በታላቅ ዲስካውንት ተደርጎበት ማለት ውድ ልብስ ነች እቺ ልብስ ይሄ ልብስ ደግሞ ቀይ ከለር ስንት ፍሬ ያለ መሰለ 2 ወይም 3 አለ በጣም ቆንጆ ልብስ ነው እስኪ ዲስካውንት እናርገን 13,000 ብር እናርገው 14 ተዳርገው ነበር 13,000 ብር በታላቅ ዲስካውንት ውሰዱ ተሎ በጣም ነው የሚያምረው 2 ወይም 3 ይኖራል ኦርደር አድርጉና ተሎ አሰሩ ሳያልቅባችሁ ዲስካውንቱ ለግሩፕ ብላችሁ እንዳትመጡ በዚህ ይቻላል ለግሩፕ ከተባለ 18 ሸማኔው ውድ ነው የሚሸመነው ልብሱ ከባድ ነው ፈርጥ ነው አይገኝም 17 18 ድረስ ሊደርስ ይችላል እሺ ግን በታላቅ ዲስካውንት በ13,000 ብር ውሰዱ ተሎ
አንዳንዴ ቦታ ይልቀቅ ብዬ ነው መደርደሪያ ያጠፋ ልብሱ በዛ ነው ዝም ብዬ ነው በዲስካውንት ማውጣው ማርያምን ዝም ብዬ በዲስካውንት ማውጣው በጣም መደርደሪያ ጠፍቶ ውስጥ ሁሉ ልብስ ተቀመጠና ስለዚህ ለምን አይወጣም ብዬ ነው 13 ሺህ ብር በታላቅ ዲስካውንት ውሰዱ። እንደምታዩት እነዚህ ጥለቶች ሁለት ከለር ናቸው። አንድ ቢጫ አንድ ፒች ከለር ፒንክ ሳይሆን ፒች ነገር ነው። እንዴት እንደሚያምር እዩት። በጣም ቆንጆ ጥለት ነው። በዛ ላይ 5 አርብ ነው እንዴ? አዎ 5 አርብ ነው ደግሞ 5 አርብ ነው። ይሄም 5 አርብ ነው። አንድ እንትን እኮ ነው ረሳለ ብዙ ጥለት ስለሚገባ ሲወጣ ሲገባ ስለሚውል ልብስ በጣም ብዙ ትረሳለ። ስትገዛ እኮ ታስታውሰዋለህ እንዴት እንደሚያምር እዩት። ከፈለጋችሁ ቢጫ ከፈለጋችሁ ፒች ከለር በምትፈልጉት ከለር መርጣችሁ በ5 አርብ ወርደ ሰፊ ልብስ ነጠላው ትልቅ የሆነ ሰርግ የሌላችሁ ግራጁዌሽን የሌላችሁ ለፋሲካ ዝንጥ ማለት ከፈለጋችሁ ካሁኑ ሳይመረጥባችሁ ቶሎ ቶሎ እዘዙ። ለወዳጅ ዘመዶቻችሁ ለፋሲካ ሰርፕራይዝ ማለት ከፈለጋችሁ ለወዳጆቻችሁ እዘዙላችሁ። ለእናቶቻችሁ ምናምን በቃ ጊፍት መስጠት ለፈለጋችሁት ሁሉ ይሆናችኋል። ለምን ጊፍት ስትሰጥም ቆንጆ ነገር መሆን አለበት። አርቡ ሰፊ ነው። 5 አርብ ነው። ነጠላው ትልቅ ነው። መነኑ 2 አይን መነን ነው። ከዛ ደግሞ እኛ አሳምረን እንሰራላችኋለን። 12 ሺህ ብር ናቸው። በዲስካውንት ነው የወጣላችሁ። በምትፈልጉት ከለር ታገኛላችሁ። ፈለጋችሁ በዚህ የፈለጋችሁ በዚህ ኦርደር አድርጉ። እንደምታዩት ይህ የሚያምር ጥበብ እጅግ በጣም ተወዳጅ የሆነ ቆንጆ ጥበብ ቁልጭ ያለ ዲዛይኑ የለ ከለሩ የለ እጅግ በጣም የሚያምር በጣም ቆንጆ ጥበብ ነው። ከነገራችን ላይ እንዴት እንደሚያምር ከታላቅ ዲስካውንት ይሄም ገብቷል። ዲስካውንት አድርጎበታል። ከዲስካውንት ውስጥ ነው። በ13 ሺህ ብር ኦርደር አድርጉት። እንዴት እንደሚያምር ወርዱ ሰፊ ነው። ነጠላው ትልቅ ነው። መነኑ ልብሱ በጣም ቆንጆ ልብስ ነው። እንዴት ቆንጆ እንደሆነ እዩት። ያውቃሉ እነሱ ልብስ ከኛ በላይ አሁን አበጥረው ያውቃሉ። ዝም ብለን እናሳያቸው እንጂ እናሳያቸው ነው እንጂ እጅግ በጣም ያውቃሉ እንዴት እንደሚያምር እዩት። እንዲጠጋ ሲል ካማረብኝ ያምራል። በቃ ያምራል። ለእናንተ እንዴት ቆንጆ እንደሆነ አልቆለት 13 ሺህ ብር በታላቅ ዲስካውንት። እንደምታዩት የምታምር ጥበብ መካከለኛ ጥበብ ናች። ለሁሉም ሰው ይሆናል። ከለሩ ቆንጆ ከለር ነው። በዲስካውንት የወጣ ነው። ይሄም ቴዲዬ እንግዲህ እንደምታዩ ተከታተላችሁ ለእናንተ ሲባል በ4 አርብ ነው። የሚያምር ነጠላ አለው። ዲዛይኑ ቆንጆ ነው። ይሄ ልብስ በትንሽ ጥበብ አይታወቅም፣ በትልቅ ጥበብ ነው የሚታወቅ። ከትልቅ ወደ ትንሽ ለግሩፕ ብለን ነው ያስቀነስንላችሁ። ስለዚህ ዲስካውንት ልናወጣላችሁ ነው። ይሄ በ12 ሺህ ብር ኦርደር አድርጉት። ለእናንተ ሲባል ዲስካውንት የወጣው ለምን ወኪንግ ከስተመር ብቻ በአካል የሚመጣ ሰው ብቻ ይጠቀማል። ዲስካውንቱ ለምን ሲመጡ እንደዚህ ነው የምንሸጥላቸው 12,000 13,000 ማለት ነው የምንሸጥላቸው። ለእናንተ ደግሞ ትልልቁ ልብስና አዳዲስ የምንለው ነው ብዙ ጊዜ ፖስት የምናደርግላችሁ። ግን እንደዚህ አይነት ነገር እንዲያስፈልጋችሁ ስለሚችል ይሄን በ12 ሺህ ብር ኦርደር አድርጉ። እንደምታዩት ይሄ የሚያምር ጥበብ ቀይ በነጭ ነገር ነው። በጣም ቆንጆ ነው። ይሄ በተደጋጋሚ እናሳየው ነው። የተደጋጋሚ ሲሰራ ነበር። ሲሰራ በጣም ነው የሚያምር። ባይዘው በጣም ነው የሚያምረው ሲሰራ። መካከለኛ ጥለት ለምትወዱ ሰዎችና ብዙ ወጭ መውጣት ለማትፈልጉ ይሆናችኋል። እጅግ በጣም ቆንጆ ጥበብ ነው። ይሄን በ12 ሺህ ብር እንዴት እንደሚያምር እዩት። ነጠላው ሰፊ ነው። በታላቅ ዲስካውንት በቃ ቤቱ ሞላ። በጥበብ ይሰራል፣ ይሸጣል፣ ግን ይሞላል፣ ይሰራል፣ ይሸጣል፣ ይሄዳል። ኦርደር አድርጉት፣ ሰርተን እንልክላችኋለን። ይሄ መካከለኛ ጥበብ ነው። እጅግ በጣም ቆንጆ ጥለት ነው። ይሄ ለፕሮግራም ከፈለጋችሁም በትዕዛዝ እንሸምንላችኋለን። ከለሩን ከወደዳችሁት ሰፋ ያለ ጥለት ነው። በ14 ሺህ ብር 18 19 ነው ስንሸጠው ነበር። እስኪ ዲስካውንት እናድርግላችሁ ብለን ነው። ግን ያው ሲታዘዝ እንዳልኩት ኦርደር ሲደረግ ሸማኔው ባለበት ዋጋ ይጨምርብናል። የታወቀ ነው። 2 አይን መነን ጽድት ያለው 2 አይን መነን። ከለሩ ደግሞ የሚገርም ከለር ነው። እጅግ በጣም ቆንጆ ከለር ነው። ዲዛይኑም ቆንጆ ነው። በቂ ነጠላ ነው። ይሄ እንዴት እንደሚያምር በ14 ሺህ ብር በታላቅ ዲስካውንት ውሰዱ። ካሁኑ እንደምታዩት እቺ የምታምር ቢጫ በጥቁር የሆነች ጥበብ በጣም ነው የምታምረው። ስትሰራ ፋሽን ነበረች የሆነ ሰዓት ላይ፣ ግን እኛ አሁን በትልቅ ዲስካውንት አውጠንላችኋል። ቢያዋጣንም ባያዋጣንም እናንተ ተጠቀሙ፣ እናንተን እናተርፋለን። በጣም ቆንጆ ጥለት ነው። እንዴት እንደሚያምር ነጠላው ቆንጆ ነው። ቀሚሱ ቆንጆ ነው። መካከለኛ ጥለት ነው። በ13 ሺህ ብር በታላቅ ዲስካውንት እንዴት እንደሚያምር እዩት። ከለር ተቀይሮ መሸመንም ይችላል። ዲዛይኑ ቆንጆ ስለሆነ ያው እንደዛ ሲሆን ግን ይጨምርባቸዋል። ሲሸመን ዲስካውንት አይደለም። ሲሸመን ዲስካውንት አይደለም። ይሄ ግን ዲስካውንት ነው። በ13 ሺህ ብር ኦርደር አድርጉና ቶሎ ቶሎ ሰርተን እንልክላችኋል። ዲስካውንት ሲባል ብዙ ሰው ስለሚደውል የፈለጋችሁትን ጥለት ሴንድ ዋትሳፕ ላይ ብታረጉ የበለጠ ይሄኛው ተይዟል ትላለህ። ተይዟል። ትክክል። የሚያማምሩ ቀጭን ጥበብ እቺ ልጅ እንደምን ሆና ነው
አንዴ 100 ሺህ ብር ትለናለች፣ አንዴ እንዴት ትለናለች። ከፍ ዝቅ ግዴታ ነው። እንዴት እንደሚያምር እዩት። ማለትም ያው ከፍ ያለ ብቻ የምንሸጣለን እንዳይመስላችሁ ብለን አዳዲስ ሰዎች ስለምትመጡ እንዴት ቆንጆ እንደሆነ። መነኑ ደግሞ ሶፍት ነው፣ እንዴት እንደሚያምር መነኑ እጅግ በጣም ቆንጆ ጥለት ነው። አንድ ጥለት ነው ያለች ለምትወዷት። እቺ ብቻ ነች። ሰማያዊ ከለር ነች። ሰማያዊ በብራውን ነች፣ በቡንኝ ከለር በታላቅ ዲስካውንት በ12000 ብር ለእናንተ ሲባል። ይሄ ነው ራሴ ነኝ ከለር አስቀየር ያሰራሁት። የሌለ ልብስ ነው ይታወቃል። እንዴት ቆንጆ እንደሆነ። አርቡ ሰፊ ነው እንደምታዩት። መነኑ ጽድት ያለ 2 አይን መነን ነው። ቆንጆ ልብስ ከነገራችን ላይ አርበ ሰፊ ነው። ቆንጆ ሸማኔ የሸመነው አርቡ እንደዚህ ሰፋ ያለ ነው። እቺ የምታምር ፒንክ ከለር ቆንጆ ከለር በትልቅ ጥበብ ማለት እቺ ደግሞ በትንሿ ነች። ከዛ በላይ ስንት አርብ ነች? ካሜራማን ቁጠራው እስኪ አንተ 1 2 3 4 5 በ5 አርብ የምታምር ቀጭን ጥዝቀሽ ነው አይደል? ዝቀሽ ነው ቀጥላ ቀድመሽ በዛቅ ጀመር ነው ልጅ ያሰራኝ አልቻለም። እንዴት እንደምታምር 5 አርብ ነው። በዛ ላይ በ12000 ብር ውሰዱ ነው በቃ ተጠቀሙ። በነፃ ማለት ነው ተጠቀሙ። እንደምታዩት እቺም የምታምር ፒች ከለር የሆነች 4 አርብ ጥለት ነች። በጣም ቆንጆ ነች። ወርደ ሰፊ ነች። ወርደ ሰፊነቱ የሚታይ ነው። በጣም ቆንጆ ጥለት ነው። መነኑ ጽድት ያለ 2 አይን መነን ነው። ምን ልግለጽላችሁ? ሌላ መግለጽ የሚፈልግ ምን ይገለጻል? እዚህ ውጭ 2 አይን መነን አርበ ሰፊ ከሆነ ስፌት ጥልፍማ በፈለጉት ነው ያውቃሉ። እነሱም በምትፈልጉት የአንገት ስታይል ይሰፋል፣ ይጠለፋል። ካሁን በፊት ኦርደር ያደረጋችሁም ጨመር አድርጉበት ከነዚህ አብሮ እንዲበጣላችሁ ማለት ነው። ገና ያልወጣል። ለምን መሰለህ? አሁን እንደገና አሸምኜ ባሰራላችሁ 16 15 17 ነው። 15 እስከ 17 በቃ አብሮ ይላካል በቃ። ስለዚህ ካሁኑ ኦርደር አድርጉ። 12 ሺህ ብር ነው። ካሁን በፊት ኦርደር ያላችሁ ከስተመሮቼ ሰርግ ቢኖራቸው መቀየር ያስፈልጋል። በሚቀጥለው ቀን ቀለል ያለ ምናምን ሰርጉ ድባብ እስኪያልቅ በየቀኑ በየመሃሉ ያልታየ ልበሱ። እነዚህ ቆንጆዎች ደግሞ በየመሃሉ ብትለብሷቸው ዝንጥ ይላል። እንዴት እንደሚያምር 12 ሺህ ብር ነች። ኦርደር አድርጓት። እንደምታያት ይቺ የምታምር ጥበብ እጅግ በጣም ቆንጆ ነች። በትልቅ የምትሰራ ነበር። አሁን ደግሞ ፋሽን ነች። በዚህ እቺ ፋሽን ጥበብ ነች። ፎቶ አላት። እንዴት ቆንጆ እንደሆነች ፐርፕል ከለር ወይም ሊላ ከለር ለምትወዱ ይሄ ማሰሪያው ሊላ ነገር ነው። ዳይመንድ ነው። ኤርትራዊ ደንበኞቼ ሊላ ይሉኛል እየደወሉ ያውቃሉ። ባይዛ ወይራስቸው መሀል ላይ ባለፈው ጎንደር ላይ ሄደን ያለኝን ትንሽ ነገር አድርጌ ነበርና እየደወሉ በጣም አመሰግናለሁ። እግዚአብሔርን አንዷ 100 ሺህ ብር ልካልኛለች። ትልቅ ነገር አይደለም 100 ሺህ ብር መላክ ከእውነት በጣም ትልቅ ነገር። ለምን እዛ ያሉት የተኙት በጣም ነው የሚያሳዝኑ እዛ ያሉት እናቶችና 100 ሺህ ብር እያለቀሰች ልቧ ተነክቶ ነው የደወለችልኝ። ሌሎች ደግሞ አካውንት ላኪልን፣ ስልካቸውን ላኪልኝ እያሉ ደግሞ የላኩላቸው አሉ። እግዚአብሔር ያክብርልን፣ በወጣው ይተካልሽ፣ ያሰብሽው ሁሉ ይሳካልሽ። ስልኮቻቸውና አካውንታቸው እዚህ ጋር ተቀምጧል። ማገዝ የምትፈልጉ ሰዎች ደውሉ ማለት ነው። እናመሰግናለን። በ12 ሺህ ብር በታላቅ ዲስካውንት ሰዱ። የሚከራረሙ ደግሞ ደንገጥ የሚያደርጉ አሉ። ከአንቺው ብንጀምርስ? በጣም ቆንጆ ጥበብ ነው። እንደምታዩት ቀይ በርገንዲና ወርቀ ዘብ ነው ከለር ቀይረን የሰራንላቸው። የግራጁዌሽን ልብስ ነው። ከአሁኑ የግራጁዌሽን ልብስ እየሰራ ነው። አይገርምም? ግራጁዌሽናቸው ገና ነው። ልብሳቸው ግን እያለቀላቸው ነው። በጣም ብዙ ልብስ ነው ያላቸው እና ቀድማችሁ ዘዙ ሲባል እየሰሙ ነው። ቀድሞ ማዘዝ ይኸውልሽ። አሁን እሱ ሀሳብ የለባት እንደ ድግሷ ብቻ ነው የምታስበው። ግራጁዌሽኗ ግን 2 ወር ወይ 3 ወር ሊቀረው ይችላል። ከአሁኑ ልብሷን ያዘች ማለት ነው። ፈርጥ ይቀረዋል። ግን ያው ልብሱን አሳይኝ ስላለች ቀድሜ ጨርሼላት ነው። ልብሶቹ አልቋል። ፈርጥ ነው የሚቀረው። ፈርጥ ከነዚህ ላይ ደግሞ ጡብ ሲልበት ድምቀቱን አስበው ምን ያክል እንደሚደምቅ። እንደዚህ ፈርጥ ሲታከልበት እጅግ በጣም ቆንጆ ነው የሚሆን። አንገቱ 4 ማዕዘን ነው። 4 ማዕዘን ሳይሆን እንደ 4 ማዕዘን የሆነ እዚህ ላይ 4 ማዕዘን እንደዚህ ቀጥሎ ስብር ነው የሚለው አይደል? የሆነ የፎቶ ልብስ ነው። እንደዚህ ክብነቱ ታይታላችሁ። እንደ 4 ማዕዘን መጥቶ እዚህ ከስብር ያለችው ነገር በጣም ነው የምታምር። እንዴት እንደምታምር ልብሱን የላከችልኝ በሸፒ ነው። ግን እኔ እንደ ሸፒ አቆራረጥ አድርጌ በሹራብ ስራ ሰራሁት። ለምን መሰለ? የግሩፕ ልብስ ሲሆን ያስቸግራል። ሸፒ ሲሆን በቃ በደንብ ጥንቅቅ ያለ ልኬት ካልሆነ ብዙ ነገር ያስቸግራል። እንዴት ቆንጆ እንደሆነ እዩት። ይሄ ልብስ አልቆለት በጣም ቆንጆ ሆኖ ተሰርቶ እንደዚህ ፈርጥ ተተክሎለት በጣም በትልቅ ዲስካውንት በ26 ሺህ ብር ታገኙታላችሁ። እንዴት ቆንጆ እንደሆነ ጽድት ያለ 3 አይን መነን የተጠቀምንለት። ከታች መነን ይደረባል፣ ጥለት ይሸፈናል። የታወቀ ነው። ከዚህ ጋር የምታዩት በሙሉ የግሩፕ ልብስ ነው። ሲለበስ እንደኔ ነው። አንገታቸው ተመሳሳይ ነው፣ እጃቸው ተመሳሳይ ነው። መነኑ ጽድት ያለ 3 አይን መነን። መነንነቱ ራሱ እንዴት እንደሚያምር ይፉት። በጣም የሚያምር ቆንጆ መነን ነው። ከታች መነን ተደርቧል። በዛ ላይ መነን ተደርቦ ነው የሚሰራው። ታወቀ ነው። ፊኒሺንግ
ያያችሁት ምንን ተደርቦ ነው የሚለበሰው። ሲንጀር ልብስ ሲሆን ይሄ አይለበስም ባይዘዋይ ምንም የሚነጭ ነገር ስለሌለው ማለት ነው። ማክበድ ልብሱን ከማክበድ ውጭ እዚህ ላይ ቢሸፍነው ምንም አትጨምርም። ይሄኛውን የአስመራቂዋ የእናቷ ነው። ኦኬ ለየት ያለችው እቺ ናት። የእናቷ ነው። ገብቷል። ከለሩ አንድ አይነት ነው፣ ዲዛይኑ ይለያያል ማለት ነው። በጣም ነው የምወዳት እቺን ከስተመሬን፣ በጣም ነው የማከብራት፣ በጣም ነው የምታበረታታኝ። በጣም ብዙ ከስተመር ነው የምታመጣልኝ። ኒሚሻዬ ባለሽበት ሰላም እሺ ብዛ እንዲህ ቆንጆ አድርጊ ሰርችልሻለሁ። ትክክል ያምራል። በጣም ነው የምወዳት እውነት በጣም የምታበረታታኝ እህቴ ናት የምትመክረኝ። አንገቱ ደግሞ ለየት ይላል ታይዋለህ። ዚግዛግ ነው አንገቱ ስታምር። ወይኔ ይሄን ልብስ ብለብሰው የበለጠ ተወደው ነበር። መስቀሉ ቀበቶ የሚታሰር ነው። ከፈለገች ታስረዋለች፣ ከፈለገች ትፈተዋለች። ይሄ ልብስ ለሙሽራ ማዘዝ ትችላላችሁ፣ ለሙሽራ እናት ማዘዝ ትችላላችሁ። ከለርን ቀይራችሁ አሁን ይሄን ልብስ እንዳለ የግሩፕ ልብስ ሰማያዊ ማድረግ ትችላላችሁ፣ አረንጓዴ ማድረግ ትችላላችሁ፣ ፒንክ ማድረግ ትችላላችሁ። የምትፈልጉት ለሙሽራ ቤተሰብ የምትፈልጉ ይሄ ለሙሽራ እናቷ እናደርገውና እነዚህ ደግሞ ለአጃቢዎቹ እንደኔ ቢሰራላችሁ እጅግ በጣም ተወዱታላችሁ። ጽድት አድርገን በቆንጆ ስፌት፣ በቆንጆ መነን፣ በቆንጆ ጠላፊዎች አሰፍተን በጥሩ ባለሙያዎች ሰርተን ፈርጥ ተክለን እንልክላችኋለን። እዚህ ጋር ፈርጥ እናስገባላታለን። ይሄ ልብስ አልቆለት በታላቅ ዲስካውንት ተደርጎ በ35,000 ብር ኦርደር አድርጉት። ሰርተን በየትኛውም ዓለም እንልክላችኋለን።